ሀይ ቤተሰብ እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተ አዲስ ሌባዎች መጥተዋል በቴሌግራም ማለት ነው። እንዳትሸወዱ እኔ እውነቴን ነው። እንዳትሸወዱ። ምን የሚል አዲስ ነገር እንደመጣ ታውቃላችሁ? በቴሌግራም ማለት ነው። እኔ ታማሚ ነኝ እና ባለቤቴ ኢትዮጵያዊ ነበረ እና ባለቤቴ ሞተ። እኔም ትልቅ ድርጅት ውስጥ ነበር የምንሰራው። እኔን ያገኘሁት ከሶስት ቀን ጸሎት በኋላ ነው እርሶን ያገኘሁት እግዚአብሔርን ጠይቄ ይላል። በሁለት ወረጤ ነው። ከዛ በኋላ እለቅላቸዋለሁ። ከዛ በኋላ ምን ይላል ደግሞ እና እኔ የካንሰር ታማሚዎችን መርዳት እፈልጋለሁ። እንደገና በእርዳታ ኢትዮጵያ ውስጥ አቅም ደካሞችን ካንሰር ያለባቸውን ሰዎች መርዳት እፈልጋለሁ። ስለዚህ የእርስዎ ትብብር ያስፈልገኛል ነው የሚለው። እኔ ያገኘሁት በ3 ቀን ጸሎት እግዚአብሔር ገልጦልኝ ነው የሚለው። እንግዲህ እኔ እልክላቸዋለሁ ማለት ነው ቴሌግራም ላይ ያወሩኝን። ከዛ $2 ሚሊዮን እኔ ለእርስዎ ሰጥቼዎት እርስዎ ለነዲያን እንዲያከፋፍሉልኝ፣ ለድሃዎች እንዲያከፋፍሉልኝ ነው የሚለው ማለት ነው። እኔ ደግሞ ስልኬን ማን ሰጠሁትም አላልኩም፣ ምንም አላልኩም። ሌባ እንደሆኑ ስለገባኝ ከመሬት ተነስቶ በእርግጥ የእግዚአብሔር ነገር አይታወቅም። እግዚአብሔር ያዘጋጅልን ነገር እኛ አናውቅም። ግን እንግዲህ እንደ ሰው ልጅ ኖርማል ደግሞ ዝም ብለን የምናስበው ነገር አለ። እንዴት ይሄ ነገር ምናምን ብለን ከዛ እኔ ደግሞ ቲንክ አረኩና እሺ እና ምን ልርዳዎት ታዲያ? እኔ እግዚአብሔር ይማረዎት፣ እኔ ታማሚ ነኝ። ቅብርጥሶ አለው። እሺ እኔ ምን ልርዳዎት? እግዚአብሔር ይማረዎት፣ እኔ ምን ልርዳዎት? የእርስዎን እርዳታ እፈልጋለሁ። ለእርስዎ ብሩን ሰጥቼ በታማኝነት ድሃ እንዲረዱልኝ አሉ። እኔ ችግር የለውም በታማኝነት እረዳለሁ፣ እርስዎ ይላኩ እንጂ አልኳቸው። እና ምን ልርዳዎት አልኳቸው መጀመሪያ። ከዛ እንደዛ ብሎ ሲነግሩኝ እኔ ደግሞ በታማኝነት በእግዚአብሔር ፊት እምልልዎታለሁ አልኳቸው ማለት ነው። ከዛ እውነት ለመናገር እውነት ቢሆን እኔ እረዳለሁ። እውነቴን ነው እረዳለሁ። እንደገና ደግሞ በዙሪያ ያሉ ደግሞ እማቃቸውንም ይዤ እነሳለሁ። እኔ ተነስቼ ራሱ ሌሎችን አነሳለሁ። ይሄ እውነት ነው። እና ይሄን ይመስላል። እና እንዳትሸወዱ። ከዛ በኋላ መጨረሻ ላይ ምን እንዳሉ ልንገራችሁ። በእውነት በጣም አይደኞች ሌቦች ናቸው እነዚህ ሌቦች ማለት ነው። አሁን የመጡት ሌቦች ኦኬ ብሩን እንልክልዎታለን ምናምን ከሆስፒታል ጋር ተነጋግሬ እንደዚህ ቅብርጥሶ ከማናጀሪ ጋር ከምኔ ጋር ምናምን ጋር አሉና መጨረሻ ላይ ኢሜል አድሬስሽን፣ ስልክ ቁጥርሽን፣ የባንክ አካውንትሽን አድሬስ ሙሉ ፉል አድሬስ ዮር ኔም ዮር ኢሜል አድሬስ ዮር ነምበር ፎን ነምበር ኤቭሪቲንግ አሉ ማለት ነው። ሶ ይሄ ደግሞ ኢትስ ቨሪ ዳንጀረስ ዩር ኢሜል። እነሱ ስማርት ኢንተርናሽናል ሌቦች ናቸው። በምን መልኩ የእናንተን ኢሜል ይዘው ወደ አካውንታችሁን ይዘው እንዴት አድርገው ብራችሁን እንደሚያወጡትና ጉድ እንደሚያደርጓችሁ አስቡት። ስለዚህ ጠንቀቅ በሉ። እንደዚህ አይነት ሌባዎች መጥተዋል። መጠንቀቁ አይከፋም። እነሱ እንደውም ያሉት 2 ሚሊዮን ሊልኩ ያሉት ማለት ነው። ሶ እናንተ ተጠንቀቁ። ሌባዎች መጥተዋል። ሌባዎች በብዙ ምክንያት በሚያሳምን መልኩ እየመጡ ምንም የማያውቁ ልጆችን ሰፍ ብለው ኢሜላቸውንና አድሬሳቸውን ባንክ አካውንታቸውን ሲልኩ የእነሱን ይዘው ላጥ ይላሉ ማለት ነው። አሁን ቴክኖሎጂው ረቋል። እንዴት አድርገው እንደሚያደርጉት አይታወቅም። ለምን ቴክኖሎጂው ረቋል እናቴ። አሁን ቴክኖሎጂውን እየተጠቀሙ ነው እንደዚህ ሰውን ጉድ እያደረጉ ያሉትና ተጠንቀቁ። የምታወሩትን ሰዎች ይወቁ። እንኳንስ አይደለም ምንም የማታውቁት ሰው መጥቶ እንደዚህ ይበላችሁ ይቅርና በአሁኑ ሰዓት ለምትቀርቡት ሰው እንኳን ይሄን ያክል ሪስክ መውሰድ አያስፈልግም ብዬ አስባለሁ። እኔ ምንም አልሰጠውም። ስሜ ሰላም ይባላል። እኔ ማዳም ቤት ነው የምሰራው። ኮንትራት ነኝ። ሰው እኔ የምኖረው ከሀገር ውጭ ነው። ሰው እኔ መታወቂያን ሁሉ ነገርም ከማዳሜ ጋር ነው። ከፈለግከው ስሜ መላክ የምትፈልግ ከሆነ ብዬ የምትልኩ ከሆነ ይኸው ስሜ ብዬ ከዛ እንኳን የማይሆነው ቢሆን እንኳን ማለት ነው የኔን አካውንት ሳይሆን ባዶ አካውንት ተወጥቶ ሌላ አካውንት አዲስ አካውንት ተከፍቶ በአዲስ አካውንት እንጂ እኔ በአካውንቴን አልሰጣቸውም ብሞት። ምክንያቱም እኔ አላበድኩም።
እና እንዳትሸወዱ ለማለት ፈልጌ ነው። ቤተሰብ ሰላም ቆዩልኝ። ይህን ይመስላል የዛሬው ዜና። ይህን ነው የሚመስለው። በአግባቡ አድምጡት፣ ይጠቅማቸዋል። አድምጡ። ማድመጥ ጥሩ ነው። አንዳንዴ የሚጠቅመንን ኢንፎርሜሽን ዝም ብለን ሳናይ ማለፍ ጥሩ አይደለም። ይጠቅማቸዋል። ምናልባት እንዳትሸወዱ። ኢሜይላችሁን ባንክ አካውንታችሁን ለካችሁ በኋላ በአንድ እጅ እንዳታጨበጭቡ ማለት ነው። እሺ ቤተሰብ